ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም፣ እንዴት ውላችኋል? ዛሬ ደግሞ በቀን ነው የተከሰትነው። አዲሱን የቦሌ መንገድ እናየዋለን። እስቲ ከቦሌ የተነሳ ነው ከኢምፔሪያል አካባቢ ወደ ቦሌ ድልድይ። እስቲ መንገዱን አየት እናድርገውና አንዳንድ ነገርም በዛው እናውጋ። እንዴት ናችሁ? ሁሉ ሰላም? ዛሬ ከአንድ ጓደኛዬ ጋር ጠዋት ተደዋውለን ነበርና አንዳንድ ሀሳብ እያወራን ዩቲዩብን በተመለከተ በመሀል አንድ ሀሳብ አመጣና ሰሞኑን ሚዲያ ላይ የታየ ነገር አለ መሰለኝ። እስቲ እንዴት ነው ከወንድና ከሴት ማን ይበልጣል ይለኛል። በጣም አሻሚና አሳሳቢ ጥያቄ ነው። ወንድ እንደመሆን መጠን እኔ ወንድ ይበልጣል እንድል ነው የምጠብቁት፣ ግን አይበልጥም። ወንድ ሴትም አትበልጥም። ሰው ይበልጣል የሚለውን ሀሳብ ነው የምጋራ። ሰው ይበልጣል የሚሉ እስካሁን አልተገኙም መሰለኝ። ትንሽ ፍለጋ ያስፈልጋል ሰው ይበልጣል የሚሉትን ለማግኘት። እና ግን የእናንተ ሀሳብ ምንድን ነው? እኔ ሰው ይበልጣል ያልኩበት ምክንያት አለኝ። ወንድ ሴት የሚለውን ነገር ለማውራት መጀመሪያ ሰውነት የሚለው ይቀድማል የሚል የራሴ የሆነ አመለካከት አለኝ። እና ምንድን ነው ሰውነት ደግሞ የሚለውን ስናስብ ይሄ የስፖርተኛ አቋም እያልኩ አይደለም። ሰውነት ሰው መሆን ይቀድማል። መጀመሪያ ወንድም ሴትም ከመባሉ በፊት ሰው መሆን ይቀድማል የሚሉ የራሴ ማህበሮች እያቋቋምኩ ነው። እና ሴቶችም እንኳን ደስ አላችሁ፣ ወንዶችም እንኳን ደስ አላችሁ። ሁለታችሁም አትበልጡም። ሰው መሆን ይበልጣል እያልኩ ነው። ምን ያህል መንገዳችን ጥሩ እንደሆነ ግን ተመልከቱ። በቃ ዊዝን 3 ሚኒት ቦሌ ድልድይ ደርሻል። በጣም የሚገርም ነው። እና እላችኋለሁ ተረጋጉ። ሁለታችሁም ሴቶችም ወንዶችም ተረጋጉ። ሌላ የሚበልጣችሁ ተገኝቷል ሰው የሚባል ብያለሁኝ። እስቲ ሰሞኑን ይሄን ሀሳብ ይዘህናና አንድ ፖድካስት ላይ እነጋገራለን ያለኝ ትልቅ ሰው አለ። ስሙንም አልጠቅስላችሁ በቅርቡ ስመጣ ስለምታዩ እና እስቲ እዛ ሰው ጋር ሄጄ ደግሞ ይሄን ሀሳብ አሉ የሚከተሉኝ ወደ ሞንጎሊያ፣ ቼኮስሎቫኪያ፣ ወደ አንጎላ ጥቂት ሰው ይሄን ሀሳብ ይጋራሉ። ይሄንን ሙቭመንት ከጀመርኩ በጣም ቆይቻለሁ። በዚህ አጋጣሚ ብዙ ተከታዮች አሉኝ። ያው ብዙ ስለማላወራ ነው። እንደ አጋጣሚ ጠዋት አንድ ወዳጄ ደውሎ ሲያወራኝ ለምን ይሄን ሀሳብ አልነግረውም ብዬ እሱ ራሱ በዚህ ጉዳይ በጣም መምከር አለብን ብሎኛልና እንደዛ አይነት እሳቤ ነው ያለኝ እኔ። ስለዚህ ሁላችሁም እንኳን ደስ አላችሁ፣ ወንዶችም ሴቶችም። የሚበልጣችሁ ሰው የሚባል ተገኝቷል አለላችኋለሁ። አሁን ድልድይ ስር ዞርን። ወደ ታች ቦሌ ኢንተርናሽናል ኤርፖርት አለ። እሱን ትተን እንዞራለን ወደ መገናኛ። የመገናኛን መንገድ ደግሞ ይዘናል። ወደ መገናኛ እየተራመድን ነው፣ እየነዳን ነው የሚለውን ነገር እስካሁን መለየት አልቻልንም። እያሽከረከረን ያው ከወክም አይተናነስ አይነት አነዳድ ነው እየነዳ ያለሁት። ብዙ አልፈጥንም እና
የጀመርኩላችሁን ሀሳብ እንዳትረሱት። እስቲ ኮመንት ላይ አስቀምጡ። ሰው ይቀድማል የምትሉ እኔ ውስጥ ለመቀላቀል የምትፈልጉ ሰዎች እየመጣችሁ ኮመንት ላይ ሀሳባችሁን መስጠት ትችላላችሁ። ሌላው አንድ ሁለት ሰዎች እዚህ ቦታ ብትመጣ ብላችሁ የላካችሁልኝ አለ። መጥቼ ቪዚት አደርጋለሁ። እንደዚህ ድራይቭ እያደረግን የምናሳየው በሳምንት 3-4 ቀን ነው። በብስክሌት ደግሞ 1 ቀን እንጨምራለን። ጤናችንን እየጠበቅን በዛው እንንቀሳቀሳለን፣ እናስጎበኛለን። የነዳጅ ጭማሪ ደግሞ 15% ታክስ እንዲደረግ የሚል መረጃ ሰምቻለሁ። እንዴት ታዩታላችሁ? እሱስ መደረግ አለበት ነው የምትሉት? ኤሌክትሪክ የምትነዱ ሰዎች ብዙ ችግር የለብንም ቢደረግ። ነዳጅ የሚነዱ ሰዎች ደግሞ ታች ያለውን ማህበረሰብ በነዳጅ በታክሲ የሚጠቀም ስላለ ለነሱ ደግሞ ጭማሪ እንዳያሳይባቸው እነሱንም ታሳቢ ቢደረግ እላለሁ። እና ከምትሰጡኝ ኮመንት ተነስቼ እስቲ የወንድና የሴቱን ከሴቶችም ዋና አቀንቃኝ አንድ ሰው አቀርብላችኋለሁ፣ ከወንዶችም አቀርብላችኋለሁ። ሰው ከሚሉት ደግሞ ነው ያለው። የማን እንደሚበልጥ እናያለን። የኔ እንደሚበልጥ አውቃለሁ። ያው የራስህ ሚዲያ ስለሆነ አስበለጥክ እንዳትሉኝ እንጂ የኔ እንደሚበልጥ አውቃለሁ። ግን ይሄን የመሰለ ሀሳብ ሰዎች ጋር እንዲደርስ ሼር እያደረጋችሁ ላኩላቸው ለጓደኞቻችሁ። አሁን ድጋሚ ተመልሰን ወደ አንበሳ አውቶቡስ ወይም በተለምዶ ወደ ቶቶት ወደሚባለው ሰፈር መተናል። ተለምዶ የሚለውን ቃል የምጠቀመው ለምዶብኝ ነው። ያው ምላሽ እየሰጠው ነው በዛው። እንዲህ ነው እላችኋለሁ። በቅርቡ ደግሞ አንድ እስቲ በምስል ተቀርጾ ከምን ተነስቶ ምን እንደደረሰ እንዴት በፋይናንስ እዚህ እንደደረሰ የራሱን ነገር ከፍቶ ያደገ አንድ ታታሪ ወጣት አቀርብላችኋለሁ። እስከዚያው ለዛሬ ቀን የምትሆናችሁን ይችን አንድ ቪዲዮ ቀረጽኩላችሁ። አሁን አንበሳ አውቶቡስን እያለፍን ነው። ከላይ የምታዩት ብሪጅ ወደ መብራት ኃይል ይሻገራል። እኛ ወደዛ አይደለም የምንሄደው። አሁን እየሄድን ያለነው ወደ መገናኛ መስመር ነው። የመገናኛ መስመር እየሄድን አሁን ዛሬ ባይዘው በተሻለ የድምፅ ጥራት እንደመጣሁ ተስፋ አደርጋለሁ። ትነግሩኛላችሁ። ቀን ከቀን ያው የተሻለ ነገር እየጨመረ እየተንቀሳቀስን ያለ ነው እና እስቲ አሁን መጣን። ኒያላ ሞተርስ ጋር ኢንተርን እናደርጋለን። ኒያላ ሞተርስ እዚህ ጋር ኢንተርን እናደርጋለን። ከዛ ተመልሰን ወደ ቦሌ ድልድይ መስመር እንይዛለን። እሱን እየተጓዝን ነው። አዎ ድጋሚ እዚህ ጋር ሲደርስ ወደ ቀኝ እንታጠፋለን። ወደ መገናኛ 24 ተብሎ የሚጠራ ሰፈር አለ። ወደዛ እንታጠፋለን። እንደምታዩት በጣም ቆንጆ ሆኗል መንገዱ።
እንግዲህ እንዲህ እያልን እንቀጥላለን። ካሁን በኋላ በየቀኑ አትሊስት አንዳንድ ቪዲዮ አትሊስት እለቃለሁኝ። እለቃለሁኝ። ሰዎች አንዳንድ ሰዎች ጥንታዎቹ ጋር ሄድልን እንጂ ካሳንቺስ ተቀይሯል እሄዳለሁ። ፒያሳ፣ ሳር ቤት ብዙ የተቀየሩ ሰፈሮች አሉ። ወደዛ እንሄዳለን። አሁን መገናኛ 24 የሚባለው ሰፈር ጋር ደርሰናል። መገናኛ 24 መገናኛ 24 ትራፊክ ላይት አለ፣ ግን ያው እኔን አይዘንም። ሙሐመድ ሳላህ ሚል ማሊያ አድርጓል። እዚህ ጋር አንድ ወንድማችን ሙሐመድ ሳላህ እንደምታውቁት እንግዲህ የእግር ኳስ ተጫዋች ነው። ለወላይታ ዲቻ ብሔራዊ ቡድን የሚጫወተው ሳላህ ከዛ በፊት ለመቀሌ ነበር የሚጫወተው። ከ6 እስከ 8 የሚሆኑ ጎሎችን በአንድ ጨዋታ የሚያገባ ወሳኝ የቁርጥ ቀን የሚባል የኢትዮጵያ ልጅ ነው ሙሐመድ ሳላህ። ገርማቸዋል። እዚህ ማሊያ ላይ አይቼ ነው ሙሐመድ ሳላህ እና በጣም ታዋቂ ነው። እንዲህ እያልን አሁን 24 ደርሰናል። ትንሽ የክራውድድ ነገሮች ይስተዋላሉ። እናልፋለን እሱን። ቴንኪዩ እስካሁን ስለተከታተላችሁኝ። ቀጣይ ቪዲዮዎችን በቅርቡ አደርሳችኋለሁ። ደህና ሁኑ። ቡና ፉት አብሬያችሁ የነበርኩት ባባይ